ታያችሁ እንግዲህ የኔ ቤት ላይ ሁለት ደረጃ ያለው ቤት ነው ያለው እና እነዚህ በሰከንድ አጠቃላይ የሚሰሩት ወደ 316.43 ሚሊዮን ነው ማለት ነው። እና አሁን እዚህ ጌም ላይ 54.35 ትሪሊዮን ያለኝ እና እዚህ ጋር የተቀበልኩት ጊፍት ካርድ አለ። እስቲ ቼክ አድርገን አብረን አይተን ነው አሪፍ ከሆነ እዚሁ ላይ አጀስት አድርገን በደንብ ለማሳደግ እንሞክራለን ማለት ነው። ምክንያቱም እኛ እዚህ ጋር ኦፍላይን በቃ ራሱ 28.19 ትሪሊዮን ነው የምንሰራው። ሶ እስቲ አዲስ ፓኮችን ነው የመጀመሪያው ካርድ ኦኬ ቤሊንጋምን የሰጠኝ በ102 አለ እነዚህ ላይ ወጣ እና ራሞስ 101 እሺ። እዚህ ጋር ደግሞ ፕላቲኒየም ካርድ መጀመሪያው ስለምንችለው መጀመሪያ አዳማ ቶሪስ 67 ኖርማል ነው። ሌላኛው ደግሞ ኦኬ ሌፍት ዊንግ ነው። ኦኬ ገና ጂኒየስ ደግሞ ይገዛናቸው ከነፍ አሪፍ ቻንስ ነው አረብ ተስፋ እናደርጋለን። ኦኬ ሜሲ አሪፍ ነው። ማራዶና አሁንም አርጀንቲና ውስጥ ነው ያለው። የቀጣዩ ምን እንደሚሆን እናያለን። ሄነሪ ፍራንስሽ ኦኬ አራተኛ ካርድ ምን መሰለኝ ማራዶና አሪፍ ነው ይሰጠኛለሁ። ግን አብዛኞቹ አሉ ሶ የተለየ አዲስ ካርድ ነው የምንፈልገው እዚህ ላይ በደንብ እኛ ገቢያችንን በደንብ ከፍ እናደርጋለን ማለት ነው። እንደዚህኛው የመጨረሻው ናዝሪዮ ሮናልዶ ኦኬ እሺ። አሁን ላሳያችሁ ያሉኝን ፓኮች እንግዲህ እንዲቀይ የሆነ ያዩት ኢቨንት መጥተው ነው። ይሄም ኢቨንት ስሙ ምን ባላመሳሽ ክራሽ ሚውቴሽን ቼንጅ ኢንክሪዝ ይሄኛው ሚውቴሽን ወይም ኢቨንት ሲመጣ ለእያንዳንዱ ከነበሩበት ላይ የሆነ ያህል እየጨመረ ወደ ያሳድግልናል ማለት ነው። አሁን ለምሳሌ የመጀመሪያ በዚህ ጋር የምታዩት እንግዲህ ማአት ዝርዝር ያለው እንትን ነው ዴኒሰን አለን። ይሄኛው ደግሞ የሚሰራለን ስንት መሰላችሁ? ወደ 54 ሚሊዮን አካባቢ ነው የሚሰራለን ማለት ነው። ከዛ ሁለተኛው ደግሞ ጆዋ ፍሌክስ ነው። ይሄ እንትኖች አይታወቁም ሹቲንጉ ፓሲንጉና አጻፍም ግን ወደ 46 ሚሊዮን አካባቢ ነው የሚሰራለን። ሶስተኛው ደግሞ ሮናልዶ አለ። ይሄ ወደ 38 ሚሊዮን አካባቢ ነው የሚሰራለን። እዚህ ጋር ድጋሚ ጆዋ ፍሌክስ ራሱ ነው ግን ዝቅተኛ ሆኖ ለ32 ሚሊዮን የሚሰራለን። እዚህ ጋር ደግሞ ሳቪኒዮ አለን። ይሄም 23 ሚሊዮን የሚሰራልን ነው ማለት ነው። በዚህኛው ሳይድ ደግሞ ስንመጣ የመጀመሪያው ሲልቫ ነው። ይሄኛው ደግሞ ወደ 15 ሚሊዮን የሚሰራልን ነው። እዚህ ጋር ደግሞ ስንመጣ ሮቢኒዮ አለን በ10 ሚሊዮን። እዚህ ጋርም ሮቢኒዮ አለ በቃ በነጥብ እኩል ናቸው፣ ሁለቱም እኩል ናቸው። እዚህ ጋር ደግሞ ስንመጣ ቤርግ ካምፕ አለ። ይሄ ደግሞ የሚሰራልን ወደ 24 ሚሊዮን ነው። እዚህ ጋር ደግሞ ስንመጣ ወደ ላሚን ያማል ነው 13 ሚሊዮን ይሰራልናል ማለት ነው። ሶ ለኛው ፎቅ እዚህ ጋር ማማ አሉ ካርዶች የሚሸጡ ሊንካቸው ናቸው ማለት ነው። ወደ ለኛው ፎቅ ደግሞ ስንወጣ ታሳያችሁ። እዚህ ጋር ገና እነዚህ በሪቨርስ አሁን ያለነው ናይል ላይ ስለሆነ አላት ቃል ከፈትናቸው ሪቨርስ እናደርግ ነው ይከፈትልን ማለት ነው። እዚህ ጋር ስንመጣ 10 ሚሊዮን የሚሰራልን አለ። እዚህ ጋር ደግሞ ጋርናንቾ አለ። ይሄኛውም ወደ 6 ሚሊዮን የሚሰራልን ነው። እዚህ ጋር ቶቲ አለ 10 ሚሊዮን። እዚህ ጋር ደግሞ ማን አለ መሰላችሁ ፕላቲን ይባላል 7 ሚሊዮን የሚሰራልን። እዚህ ጋር ፒርሎ አለ 2 ሚሊዮን የሚሰራ። ሶ አሁን ምን እናደርጋለን? ይሄኛው ጀስት ዝም ብለን ራንደም ያስቀምጥ ነው። የተለያዩ አሉኝ ገና እነዚህ ብቻ ነው ካርዶች። እዚህ ጋር ኢንዴክስ ላይ ባሳያችሁ የማአት እንትኖች አሉ። ለምሳሌ ነው እንደምታያቸው እንደነ ሮቤርቶ ካርሎስ፣ ካካ፣ ፓልመር የተለያዩ አሉ። አሁን ለምሳሌ ሚውቴሽን የመታቸው ላይ ብንሄድ የትኛው ብንሄድ አሁን ለምሳሌ በሻይን ብንሄድ ሻይን ላይ ያሉ እንግዲህ እንደምታያቸው ቅድሞቹ እንደ ሮቤርቶ ካርሎስ ያሉት እንደ ጋቪ ያሉት ነው የሚመስላቸው። ግን እዚህ ጋር መጣን ከርሰር ላይ በምንሄድበት ጊዜ ሁለት ናቸው ናዛሪዮ እና ጋርዲኛል ማለት ነው። ሶ እዚህ ጋር አሁን ምን እናደርጋለን?
ኢኩዊፕ ቤስት እናደርገዋለን። ቤስቶችን ይመርጥልናል ማለት ነው። እዚህ ጋር ያያቸውን ሙሉ ካርዶች ቤስት እንዲመርጥልን እናደርጋለን። አሁን እዚህ ጋር ያለው ስንት መሰላችሁ? 1 2 3 4 5 10 15 ከላይኛው ጋር 15 ካርዶች ያሉት። ሶ እዚህ ጋር ምን እናደርጋለን? ቤስቶቹ እንዲመርጥልን እናደርጋለን ማለት ነው። ኦኬ ያው እንደምታዩት እዚህ ጋር የተቀየረ የለም አለ እዚህ ጋር አንድ አለ። እሱም ቤርግ ካምፕ የሚለው ነው። 24 ሚሊዮን ነው የሚሰራው። በዚህ ጋር እንመጣ ላሚኒየማን የዚህኛው የዚህ ፕሎቱ የመጀመሪያ ታችኛው የአንደኛ ፎቁ ላይ ያለው ዝቅተኛው ፕራይሳችን የሚሰራለን ላሚኒየማን ነው። 13 ሚሊዮን የሚሰራለን ማለት ነው። እዚህ ጋር የተቀየረ እዚህ ጋር ያው እንደምታዩት ሳቪኞ እዚህ ጋር መጥቷል። ወደ ላይኛው ፎቅ ወጥተን ደግሞ እስቲ የተቀየሩት ምን እንደሆነ እናያቸው። እዚህ ጋር የምናይበት ጊዜው ቀይሮ አሉ እንዳለ መጀመሪያ ላይ ያለው ቶቲ ነው። ከዛ በኋላ እንደነ ቫምፒሪስ መጥተዋሉ። ሌላ የዚህ ጋር 7 ሚሊዮን የዚህኛው ደግሞ ዝቅተኛ የሚሰራለን 2 ሚሊዮን ነው ማለት ነው። አሁን እንውረድና አሁን እዚህ ጋር የመጣው ካርድ ያያችሁት ጀስት ዝም ብሎ ካርዱ ሲመጣ አይደለም። ካርድ መሸጫው ላይ ላሳያችሁ። እዚህኛው ካርድ ፓክስ ሚሊዮን ላይ ሲመጡ ጊዜ እኛ እዚህ ጋር ወርደን እነዚህ ኖርማል ስከፍት ያሉት ናቸው። 750 ሺህ ምናምን ምገቡት ካርዶች ናቸው። እኛ ግን ያለን አሁን በጣም ብዙ ገንዘብም ስላለ እንገዛው የቱ ጋር መሰላችሁ? ያው እዚህ ጋር ነው ያለን ማለት ነው። አቢሲ ያለን አሁን እዚህ ጋር አውቶባይ ስላደረግ ነው ራሱ ካርድ እንገዛለን። ካርዱ በመጣ እንዳያልቅ ሌሎች ጨዋታዎች ከመግዛታቸው በፊት እሱ ቀድሞ ስለሚገዛለን ማለት ነው። እና እስቲ እንየው ያለ ሰርጂዮ ራሞስ በ101 ምንም አይልም። ካርዳችን ኤርሊንግ ሃላንድ በ102 አሪፍ ነው። ሶስተኛው የመጨረሻው ካርዳችን ፔሌ ነው ማለት ነው። እሺ አሁን ምን እናደርጋለን? እስቲ አዳዲስ የከፈቱት ፕሎቶች ጋር እየሄድን ትሬድ እናደርጋቸው የተለያዩ እንስጣቸው። እስቲ አይተናቸው አቅማቸው ስንት እንደሚሰራ። አሁን ይሄን ካያችሁት ካይኮ ይባላል 645,000 ነው የሚሰራው በሰከንድ። እስቲ ትሬዳችንን አክሴፕት ካደረገ እንስጣው ዝም ብለን ካርድ ልኬለታለሁ። ኢንቫይት ሊንክ ኦልራንዲ ነው እናሳየው ተፈለገ። እሱ እስኪጨርስ ድረስ ሌላ ሰው ጋር ነው ትሬድ እያደረገ ስለሆነ እስቲ ይሄኛው ነው ወደ 1 ነጥብ ምናምን ሚሊዮን የሚሰራው። ኦኬ ሊገዛ እየሄደ ነው። ቆይ ሌላ ካጠገቤ ከፈተ የለም። ሶ ከዚህ አሁን ካለንበት ጋር የኛ ፕሎት በጣም ትልቁ ማለት ነው። ምክንያቱም ወደ 134 ሚሊዮን ነው ማለት ነው የሚሰራው። እዚህ ጋር ነው እስቲኛት ይሄኛው። እስቲ ዝም ብለን አሪፍ ካርድ እናሳየው ለማንኛውም ማልዲኒ እናሳየው ዝም ብለን። አሁን የመጣው ሚውቴሽን ሳንበርት ሚውቴሽን ይባላል። ይሄኛው ኦፕቲኔብል ነው ማለት ነው። ለእንትን ነው ሶስት ይሄም ትሬድ እያደረግን ካልሆነ መሀል ላይ እንግባበት። ይሄ የኛ ፕሮሰስ መጥተት ይወድ ደረጃ አለ። ሶ አሁን እንዲፎቅና የሚጨምርልን እንዴት መሰላችሁ? ሪቨርስ በምናደርግበት ሰዓት ነው የሚጨምር። ሶስት ስፔናችንን እድልን ሞከር ቢያንስ ይኸው ሊሚትድ ወይ ጂኒየስ ቢደርሰን አሪፍ ነው ብዬ አስባለሁ። ትኛው 35 ሚሊዮን ደረሰ። እዚህ ጋር ነው የመጣ አይስክሪም እንትን ነው ቻት እናደርገው እስቲ ሰማር አኳፓክ አለ እዚህ ጋር ከሌሎቹ እንትን ናቸው ማለት ነው። እንተውና ክራፍት ሾፕ። ይሄ ክራፍት ሾፕ ማለት ልክ እንደነ ምንድነው እንደ ባላንዶር ምናምን ቻምፒየንስ ሊግ ምናምን እንሰራበት ክራፍት የምናደርግበት። ሶ አሁን ምን ክራፍት እናደርጋለን?
ቲኬት እናድርግ ወይስ? ኦኬ ሁለቱ የሉም፣ ይሄም የለም፣ ባላንዶርም የለም፣ ይሄም የለም። ኦኬ ሶ እንትን ያለው ጎልደን ቡት ነው። ሶ ይሄን ክራፍት እናድርግ እስቲ። ሊንጋም ያስፈልገናል ማለት ነው ይሄን ክራፍት ለማድረግ። እሺ እዚህ ጋር ደግሞ የምታዩት ዊሽ ነው። ይሄ ደግሞ ዊሽ እዚህ ጋር ካላችሁ በድብ ነው ትችላላችሁ። አሁን እኔ ገና ዊሽ ስለጨረስኩት ነው። ሌላ እዚህ ጋር በምመጣበት ጊዜ ደግሞ ሪበርዝ እናርግዙ ከዛ አንድ ፕሎት ይሰጠናል ማለት ነው። አሁን ሪበርዝ ስናደርግ 700 ሚሊዮን እና ሶ ጋይስ ሪበርዝ እናደርግና ከዛ አዲስ ፕሎቲን የተከፈቱት ሳይቻችሁ አዲሱን ካርድ እናስቀምጣለን ማለት ነው። ሶ ለሪበርዝ የሚያስፈልገው ብታያቸው እንግዲህ 700 ሚሊዮን ነው። አይ ሚን 700 ቢሊዮን ነው። እኛ ያለን 54 ትሪሊየን ነው። ምን ያህል እንደሚቀንስብን ወቁ። ግን እዚህ ጋር ኢግማና ኦራክል ቶክስ የሚከፈቱልን እና ዋን ካርድ ስለሚሰጠን በቃ ሪቨርስ እናደርጋለን። የስ እንበላው። ያው ሪቨርስ you will lose all your money ይላል። በቃ አማራጭ የለንም። ያው እንዳያችሁት ሪቨርስ አድርገናል። የሆነ ሰው ትሬንድ ልኮልኛል። እስቲ ትሬንድ ኦኬ አክሴፕት ልበላው። ኦኬ ምን ካርድ እንደሚያሳየኝ እንዴ የፈለገው ነው። ኦኬ ገና ነው ማለት ነው። ሶ እስቲ ኦኬ ሰርቫይስ ላይ ማግኘት አለብኝ እነዚህ ካርድ ነው። ሶ ኖርማል ነው። ለጊዜው ይሄንን እንስጠው። ካን ዩ ሄልፕ ሚ አክሴፕት ብሏል። እኛም አክሴፕት ኖርማል ነው። 6 5 4 3 2 1 መልካም እድል ደስ እንዲለው። ከዛ አሁን ምን እናደርጋለን? የተሰጠንን ፕሎት ላሳያችሁ። ያው ቀጣዩ ሪቨርስ ስንት ነው? 1 ትሪሊየን ነው የሚያስፈልገን እና ኤምባፔ ማግኘት አለብን። ያው የተሰጠን ቦታ እዚህኛው ናት፣ እዚህኛው ማለት ነው። ሶ ምን እናደርጋለን አሁን? ጀስት ቤስቶችን እንምረጥና እዚህ ይገባል። ያው እንደምታዩት ካካን የገባው 1 ሚሊዮን። ሶ እንውረድ መጀመሪያ። ይሄ ቶርናመንቱን መግባት እንፈልግ ነው። ሶ አሁን ስለማይመቸን ላሳያችሁ እንዴት ሀብታም እንደምንሆን ገና ከሆነ በአንዱ ካርድ ብቻ እናገኘው 2 ሚሊዮን ነው። ከዛ ያው እዚህ ጋር ወደ 53 ቢሊዮን ገብተናል። እንሰብስበት እንደገባችሁ ሶ በ10 ብቻ ወደ 190 ቢሊዮን ገብተናል ማለት ነው። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርሳ